ሰላም የፊልም ዞን ቤተሰቦች ዛሬም ምርጡ ለእናንተ እያልን በ2021 የወጣውን ዴንጀረስ ስኖው ዴይስ የተሰኘውን አስገራሚ ፊልም ይዤላችሁ ከተፍ ብያለሁ። ያው እንደተለመደው ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ወደ ፊልሙ ሌትስ ጎ። ታሪካችን የሚጀምረው በአንድ ጨለማ ምሽት ነው። አንዲት ወጣት ወደ መኪናዋ እየተጓዘች እያለ በድንገት አንድ ጭንብል የለበሰ እንግዳ ሰው አድብቶ ይይዛታል። እየጮች ወደ ጨለማው ይዟት ይገባል። ልጅቷ የት እንደደረሰች ሳይታወቅ ታሪካችን ወደ ሌላ ምዕራፍ ይዞራል። እዚህ ጋር ነው ማጊን የምናገኛት። ማጊ ለሁለት ታናናሽ ወንድማማቾች እንደ እናት ሆና የምትንከባከብ፣ ልጆቹ በጣም የሚወዷት ታማኝ ሞግዚት ናት። ሁሉም ነገር ፍጹምና አስደሳች ይመስል ነበር ለልጆቹ ቁርስ ለመስራት ወደ ታች ወርዳ የዚህን ቤት እውነተኛ ጭራቅ እስክታገኘው ድረስ። የልጆቹ አባት ፍሬድሪክ ቀድሞ ተነስቷል። ለልጆቹ አፍቃሪ አባት መስሎ ለመታየት ይሞክራል እንጂ እውነተኛ ትኩረቱ ማጊ ላይ ነው። ወደ እሷ ተጠግቶ ባለፈው ያሳየውን ባለጌና አስፈሪ ባህሪ ለማስተካከል ለማለሳለስ ይሞክራል። ማጊ ግን ጨርሶ ሳታናገረው በመራቅ ችላ ትለዋለች። ደስ የሚለው ነገር ግን በዚህ መሃል ባለሀብቷ ሚስቱ ክሪስቲና ወደ ኩሽና ስትገባ ፍሬድሪክ ወዲያውኑ ፊቱን ቀይሮ ንጹህና ቅን ባል ለመምሰል ይገደዳል። ክሪስቲና ውሏዋ እንዴት እንደሆነ ይጠይቃታል። እሷም በስራ በጣም እንደተጨናነቀች ትነግረዋለች። ፍሬድሪክ አስፈላጊ የቢዝነስ ስብሰባ እንዳለውና ማታ እንደሚያረፍድ ይነግራታል። ብዙም ሳይቆይ ማጊ ልጆቹን ትምህርት ቤት ለማድረስ በመኪና ትወጣለች። መኪና ውስጥ እያለች ከምትመኘው ኮሌጅ የቅበላ ማሳወቂያ ይደርሳታል። ይህ የምዝገባ መቀበያ ቀን በጣም እየቀረበ መሆኑን ታስተውላለች። እውነታው ግን ማጊ የኮሌጅ ትምህርቷን እስካሁን እያራዘመች ለመጀመር ያልቻለችው የምትሰራባቸውን ልጆች እጅግ በጣም ስለሚወዷት እነሱን ጥላ ላለመሄድ ብላ ነው። ልጆቹን አድርሳ ወደ ባዶ መኖሪያ ቤቷ ስትመለስ ቤቱን ካስተካከለች በኋላ በሩጫ ማሽን ላይ ፈጣን ስፖርት ለመስራት ትወስናለች። በድንገት ግን አንድ እጅ ትከሻዋን ይዛታል። እሱም ፍሬድሪክ ነው። ጨርሶ ሊተዋት አልቻለም። ቤት ውስጥ ወዳለው ሳውና ባዝ ሊገባ እንደሆነ እየነገራት እሷም አብራው እንድትገባ ይጠይቃታል። ማጊ ትዕግስቱ አልቆ ልትቆጣ ስትል የክሪስቲና ድምፅ ቤት ውስጥ ያስተጋባል። ውጪ ላይ መኪናውን አይታ ባሏን እየጠራችው ነበር። ፍሬድሪክ ደንግጦ እሷን ለማግኘት ይሮጣል። ክሪስቲና ባሏ በዚህ ሰዓት በመመለሱ ትገረማለች። ፍሬድሪክ ግን ስብሰባው እንደተራዘመ በውሸት ይነግራታል። ነገር ግን ክሪስቲን ማጊም ባሏ ከወጣበት ክፍል ስትወጣ ስታያት ፊቷ ላይ የጥርጣሬ ጥላ ያርፋል። ቢሆንም ግን ጥርጣሬዋን በአስደናቂ ሁኔታ ደብቃ ይልቁኑ ለማጊ ውድ የሆነ የዲዛይነር ቀሚሶችን በስጦታ ትሰጣታለች። ማጊም ከውስጥ ምን እየተሸረበባት እንደሆነ ሳታውቅ በደስታ ትቀበላለች። ያንኑ ምሽት ክሪስቲንና ፍሬድሪክ ከትልቅ የሀብታሞች ፓርቲ ሲመለሱ ማጊ ከልጆቹ ጋር እየተጫወተች ነበር። ማጊ መድከሟን ሲያዩ ዘና እንድትል መጠጥ ይጋብዛታል። እሷ ግን በትህትና እምቢ ትላለች። እነሱ እስኪመጡ እየጠበቀቻቸው እንደሆነና ከድሮ የሴት ጓደኛዋ ጋር ገናኘት እንደተቀጣጠረች ትነግራቸዋለች። ክሪስቲናም ልጆቹን ራሷ እንደምታስተኛ ቃል በመግባት እንድትሄድ ትነግራታለች። ማጊ ምርጥ ጓደኛዋን ሃናን እዛው አካባቢ ባለ አንድ ባር ውስጥ ታገኛታለች። ሃና በሪል ስቴት ስራዋ አዲስ ቤት በቅርቡ መግዛቷን ለማጊ ትነግራታለች። ማጊም በደስታ እንኳን ደስ ያለች ትላታለች። ሃና የሞግዚትነት ስራዋ እንዴት እንደሆነ ስትጠይቃት ግን የማጊ ፈገግታ ይጠፋል። ሁሉም ነገር ጥሩ ቢሆንም የክሪስቲና በየጊዜው የምትሰጣት ስጦታ ግራ እያጋባት እንደሆነና የቤቱ አባውራ ፍሬድሪክ ደግሞ የማያቋርጥ ተንኮሳውን ህይወቷን ገሃነም እያደረገው እንደሆነ ተነግራታለች። ሃና ግራ በመጋባት ለምን ስራሽን አትለቂም ስትል ጠይቃታለች። ማጊ ግን ከልጆቹ ጋር ያላት ትስስር እንደያዛትና እንዲያውም የኮሌጅ ትምህርቷን ለነሱ ስትል እንዳስተላለፈችው ተነግራታለች። ሃና በማጊ ሁኔታና አስገራሚ ውሳኔ ግራ ተጋብታ በንዴት በጭንቅላትሽ እያሰብሽ አይደለም ማጊ? ነገ አድገው አንቺን ለማይፈልጉ ልጆች ስትይ ለምን የወደፊት ህይወትሽን ትሰውያለሽ? ክሪስቲናን ብትሆን በውድ ስጦታዋ ታማኝነትሽን ለመግዛት እየሞከረች ነው ትላታለች። ማጊ እውነታውን አምና ዝም ትላለች። ሃና ወደ መጸዳጃ ቤት ስትሄድ ባር ውስጥ የተቀመጠ አንድ ቆንጆ ወጣት ማጊን በትኩረት እያያት ነበር። እሷ ግን በሀሳብ ስለተያዘች አላስተዋለችው። ከትንሽ ምሽት በኋላ ማጊ ወደ መኖሪያ ቤቱ ተመልሳ ፒጃማዋን ለብሳ ትተኛለች። ልክ እንቅልፍ ሊወስዳት ሲል ከፍሬድሪክ ቢሮ ከፍተኛ የጭቅጭቅ ድምፅ ትሰማለች። ፍሬድሪክ በአንዲት ሴት ላይ እየጮኸ ነው። ቀስ ብላ ነገሩን ለማጣራት ወደ ፍሬድሪክ ቢሮ ትሄዳለች። በድንገትም ከፍተኛ የሽጉጥ ተኩስ ድምፅ ትሰማለች። ማጊ በድንጋጤ ወደ ክፍሏ ስትመለስ ድምፅ የሚያወጣ የልጆች አሻንጉሊት ትረግጣለች። ከዛን በዛኑ ደቂቃ
የፍሬድሪክ ቢሮ ሲከፈት ሰምታ ወዲያውኑ በጨለማ ጥላ ውስጥ ትሸሸጋለች። ፍሬድሪክ ሽጉጡን ይዞ ወደ ኮሪደሩ ይወጣል። የሰማው የአሻንጉሊት ድምፅ የልጆቹ መስሎት ወደ ጨለማው እየተመለከተ አሻንጉሊታችሁን አንስታችሁ በአስቸኳይ ወደ ክፍላችሁ ሂዱ ብሎ ለነገሩ ብዙ ትኩረት ሳይሰጠው ወደ ክፍሉ ይመለሳል። በማግስቱ ጠዋት የተደናገጠችው ማጊ ምንም እንዳልተፈጠረ ሆና ቁርስ ለመስራት ትሞክራለች። ልጆቹን ወደ ትምህርት ቤት ከመውሰዷ በፊት ከክሪስቲናና ከፍሬድሪክ ጋር በግል በቁም ነገር ለመነጋገር እንደምትፈልግ ትነግራቸዋለች። ነገር ግን ባለሀብቶቹ እሷን ማናገር ከመጀመራቸው በፊት ፍሬድሪክ ክሪስቲና የመረጠችው ነው በማለት በጣም ውድ የሆነ የአንገት ሀብል በስጦታ ያበረክትላታል። ማጊ አመስግና ረጅም ትንፋሽ ከወሰደች በኋላ ወደ ኮሌጅ ትምህርቷ ልትመለስ እንደሆነ ትነግራቸዋለች። የባልና ሚስቱ ፊት ወዲያውኑ ይለወጣል። ልጆቹ ለአንቺ ያላቸው ፍቅር ከፍተኛ ነው በማለት የጥፋተኝነት ስሜት ሊያሳድሩባት ይሞክራሉ። ማጊ ግን ሙሉ በሙሉ እንደማትጠፋና አልፎ አልፎ በትርፍ ሰዓት ልትሰራ እንደምትችል ትነግራቸዋለች። በዚህ ሀሳብ ያልተስማማው ፍሬድሪክ ጉዳዩን በግል ለማናገር ክሪስቲናን ልጆቹን ይዛ ወደ ውጭ እንድትወጣ ይጠይቃታል። ልጆቹ ማጊን ጥላቸው እንዳትሄድ እያለቀሱ ይለምኗታል። በዚህም ልቧ ይሰበራል። ፍሬድሪክ ማጊን ብቻዋን ለማናገር ወደ ቢሮዋ ይዟት ይገባል። ብቻቸውን ቢሮ ውስጥ ሲቀሩ ፍሬድሪክ ማጊን አስገዳጅ ሁኔታ ውስጥ ይከታታል። ሙሉ ሰዓት እንድትሰራና እሱ በገንዘብና በስልጣኑ ዲግሪዋን ገዝቶ እቤት ድረስ ይዞላት እንደሚመጣ ይነግራታል። ማጊ ይህን ሀሳብ በጭራሽ እንደማትቀበል ትነግረዋለች። ፍሬድሪክ በጣም ተጠግቶ የግል ነፃነቷን ሲጋፋና ከንፈሯን ሊስማት ሲሞክር ማጊ ትዕግስቷ አልቆ በኃይል ፊቱን በጥፊ ታጮልለታለች። በዚህ የተደናገጠውና የተዋረደው ፍሬድሪክ ፊቱ ወደ ጨካኝነት ተቀይሮ ወዲያውኑ ከስራ እንደተባረረች በብስጭት ይነግራታል። ማጊ የአንገት ሀብሉን አውልቃ ልትሰጠው ብትሞክርም እንደማይፈልገው ይነግራታል። ማጊ ወዲያውኑ እቃዋን ይዛ ትወጣለች። በግቢ መውጫ ላይ ክሪስቲና ቆማለች። ማጊ ለመሄድ በመነሳቷ የደነገጠች በመምሰል ፍሬድሪክ የሚያስቀራት መስሏት እንደነበር ትነግራታለች። ነገር ግን የማጊን ሊፕስቲክና የድንጋጤ ፊት ስታይ ከባሏ ጋር የፍቅር ስሜት ውስጥ እንደነበሩ ታስባለች። ክሪስቲና ቀዝቀዝ ባለ ስሜት ትሰናበታታለች። ማጊ ለስራዋ በተሰጣት መኪና ወጥታ እያለቀሰች ትጓዛለች። ራሷን ለማረጋጋት ማጊ ቡና ለመጠጣት ወደ አንድ ካፌ ትገባለች። እዚያም ሩት የምትባል ደግ አስተናጋጅ በነፃ ቡና ትጋብዛታለች። የምትሄድበት ቦታ ስለሌላት ለሃና ብትደውልም ስልኳ አይነሳም። በድንገት መንገድ ላይ አንድ ሰው ገጭቷት እቃዋን ይበትንባታል። እቃዋን ለማንሳት ስትጎነበስ በድንገት አንድ ሚስጥራዊ ቀይ መኪና በፍጥነት እየበረረ መጥቶ ሊገጫት ይሞክራል። ማጊ ለጥቂት ራሷን አሽሽታ ታተርፋለች። መኪናው እየበረረ ይሄዳል። ይህንን ያደረገው ፍሬድሪክ ነው ብላ በማመን ቀጥታ ወደ ፖሊስ ጣቢያ ትሄዳለች። እዚያም ባር ውስጥ በትኩረት ሲያያት የነበረው ቆንጆ መርማሪ ዲቴክቲቭ ሃይሰንን ታገኘዋለች። ማጊ የመኪናውን ታርጋ ስላልያዘችና ፍሬድሪክ ባለስልጣን በመሆኑ መርማሪው እጁን እዚህ ውስጥ ለማስገባት እንዳልፈለገ ያስታውቅበታል። ነገር ግን ስልክ ቁጥሩን ሰጥቷት በማንኛውም ሰዓት እንድትደውልለት ይነግራታል። በስተመጨረሻ ሃና የተደወለላትን ሚስኮል አይታ ለማጊ ትደውልላታለች። ማጊ ከቤት እንደወጣችና ፍሬድሪክ ሊገላት እንደነበር ስትነግራት ሃና ጉዳዩን ቀለል አድርጋ ታየውና ማጊን ታበረታታለች። ማጊ እጅግ ግራ መጋባቷንና ፍሬድሪክ ደግሞ ቀይ መኪና እንደሌለው ደግሞ ከቤት ከወጣው ለምን ሊገላት እንደሚፈልግ እንዳልገባት ለሃና ትነግራታለች። ማጊ በስተመጨረሻ ገንዘብ ስለሌላት ወደ አንድ ርካሽ ሆቴል ትሄዳለች። እዚያም ልትከፍል ስትል ቦርሳዋ እንደጠፋባት ታስተውላለች። ያላት ትንሽ ሳንቲም ገንዘብ ሙሉ በሙሉ ለአንድ ምሽት ብቻ ስለሚሆን ከፍላ ወደ ክፍሏ ትገባለች። ልክ እንቅልፍ ሊወስዳት ሲል አንድ ሰው የበሩን እጀታ በኃይል ያንቀሳቅሰዋል። በድንጋጤ ዱላ ይዛ ስትቆም የበሩን ቁጥር የተሳሳተ የሰከረ ሰው መሆኑን ትረዳለች። በማግስቱ ጠዋት አንዲት ሴት ውሻዋን በጫካ ውስጥ እያንሸራሸረች እያለ አንድ ጥልቀት የሌለው መቃብር ታገኛለች። ወዲያውኑ ለፖሊስ ትደውላለች። ፖሊስ ቦታውን ከቦ አስከሬኑ የአንዲት ወጣት እንደሆነ ከተቀበረች 1 ዓመት ገደማ እንደሆነ ያረጋግጣል። በዚህ መሃል ማጊ ለሃና ደውላ ቦርሳዋ መጥፋቱን ትነግራታለች። ሃና ያንን ቆንጆ መርማሪ ለማግኘት እንደ ሰበብ እየተጠቀመችበት እንደሆነ እየቀለደች ትነግራታለች። በማግስቱ ማጊ አዲስ ስራ ለመፈለግ ወደ ቃለ መጠይቅ እየሄደች እያለ ለፍሬድሪክ ደውላ ስለ ቦርሳው ትጠይቀዋለች። እሱም ቀዝቀዝ ባለ ስሜት እዚህ የለም ብሎ ያሻል። ነገር ግን ካሜራው ቦርሳዋ ጠረጴዛ ላይ እንዳለ ያሳየናል። እሱ በቆሻሻ መጣያ ውስጥ ጥሎት ሲወጣ ክሪስቲና አይታው ስለነበረ ገብታ ቦርሳዋን አውጥታ ትደብቀዋለች። የማጊ የስራ ቃለ መጠይቅ በጣም ጥሩ ሁኔታ እየሄደ ነበር። ቀጣሪው ሚስጥራዊ የስልክ ጥሪ ከተቀበለ በኋላ ወዲያውኑ ስራውን እንደማይሰጣት ይነግራታል። ፍሬድሪክ ስሟን አጥፍቶ ስራ እንዳታገኝ እያደረጋት እንደሆነ ትረዳለች። በዚህ መሃል ክሪስቲና ደውላ ቦርሳዋን እንዳገኘችውና ልጆቹ ትምህርት ቤት አካባቢ ልትሰጣት እንደምትፈልግ ትነግራታለች። ማጊም ወደዛ ስትሄድ አንድ ቀይ መኪና የሚከተላት ይመስላታል። ነገር ግን ሌላ መኪና እንደሆነ ትረዳለች። ይህ በእንዲህ እንዳለ ፖሊሶች የጫካውን አስከሬን አሽሊ የምትባል የዚሁ የፍሬድሪክ የቀድሞ ሞግዚት እንደነበረች ይደርሱበታል። ይህ ማለት ፊልሙ መጀመሪያ ላይ የታፈነችው ሴት ማለት ነው። ክሪስቲና ማጊን አግኝታት ቦርሳዋን ትሰጣታለች። ስለ ባሏ ባህሪም ይቅርታ ትጠይቃለች። ባሏ ሴሰኛ አመንዝራ መሆኑን ብታውቅም በሚሊዮን የሚቆጠር ገንዘቡንና የቅንጦት ህይወቱን ላለማጣ ስትል እንደማታውቀውና ከሱ ጋር እንደምትኖር ትነግራታለች። ማጊ ፍሬድሪክ ሊገላት እንደሞከረ ብትነግራትም ክሪስቲና ጨርሶ አላመነቻትም። ማጊ ጥንቃቄ ለማድረግና ራሷን ለመከላከል የፔፐር ስፕሬና ቤዝቦል ዱላ ትገዛለች። ያንኑ ምሽት ሆቴል ውስጥ እያለች አንድ ሰው በሩን ሰብሮ ለመግባት ይሞክራል። በድንጋጤ ተውጣ ለፖሊሱ ሃይሰን ትደውላለች። ከጥቂት ደቂቃዎች በኋላ ሃይሰን ደርሶላት ወደ እሷ ይገባል። አቶ
አጥቂው ቢያመልጥም ውጪ ያለው መኪናዋን ሰባብሮታል። ሃይሰን የሆቴሉን የጥበቃ ካሜራ ሲያይ ያንን ሚስጥራዊ ቀይ መኪና ይመለከታል። ታርጋው ባይታይም ከመኪና ጀርባ ላይ አንድ ልዩ የሆነ የካስተም ስቲከር ምልክት እንዳለበት ያስተውላል። በማግስቱ ማጊ መኪናዋን ለጥገና ትሰጣለች። ከዛም በሩት ካፌ ውስጥ ስራ ታገኛለች። ነገር ግን ከውጪ ልጆቹ አይተዋት ሊያቅፏት ሲመጣሉ እያለቀሱም አንድ አስደንጋጭ ሚስጥር ይነግሯታል። አንቺ እኛን ወዳን የጠፋችው ሁለተኛ ሞግዚት ነሽ ይሏታል። ማጊ ስለ ቀድሞ ሞግዚት ልጠይቅ ስትል ክሪስቲና ደንገጣ ልጆቹን ይዛ ትሄዳለች። የዛኑ ቀን ማጊ ወደ ጓደኛዋ ሃና ቤት ትንሽ ጊዜ ለማረፍ ትሄዳለች። ነገር ግን የካፌዋ ሩት በድንገት ደውላ ፍሬድሪክ ስላስፈራራት ስራዋን እንደማትሰጣ ትነግራታለች። በዚህ የተናደደችው ማጊ ቀጥታ ወደ ፍሬድሪክ ትልቅ ቢሮ ትሄዳለች። ማጊ በተናደደ ስሜት ለምን እንደማይተዋትና ከሷ ምን እንደሚፈልግ ትጠይቋለች። ፍሬድሪክ እየተሳለቀባት በሴኩሪቲ እንደሚያስወጣት ያስፈራራታል። ማጊ ተናዳ ስትወጣ ሊፍቱ እንደማይሰራ ትረዳለች። በደረጃ ስትወርድ አንድ ሰው በጥቁር ልብስ ተሸፍኖ ሲከተላት ትሰማለች። ሰውየው ደርሶባት ሊይዛት ሲል የያዘችውን ስፕሬ አይኑ ላይ ትረጨዋለች። ከዛም ወዲያውኑ ፖሊስ ጋር ትደውላለች። ፖሊስ ሲመጣ ግን ሰውየው ተራ ሌባ እንደሆነና እሷን የሚያሳደዳት ሰው እንዳልሆነ ይነገራታል። ማጊን ለማረጋጋት ሃይሰን ወደ ምግብ ቤት ይዟት ይሄዳል። በሞተችው አሽሊ ጉዳይ ሁሌም እንደሚያስብ ይነግራታል። ማጊ ፍሬድሪክ ሊደፍራት እንደሞከረ ስትነግረው ይናደዳል። ነገር ግን እሱን ለማሰር አካላዊ ማስረጃ እንደሚያስፈልገው ይነግራታል። ማጊ በዚህ ተናዳ ማስረጃ ሲያገኝ እንዲደውልላት ብቻ ነግራው ትሄዳለች። በማግስቱ ሃና እራሷ የምትሰራበት የሪል ስቴት ኩባንያ ውስጥ ለማጊ ስራ ታገኝላታለች። በሌላ በኩል በፖሊስ ጣቢያ ሃይሰን አሽሊ ከመጥፋቷ በፊት ሰማያዊ መኪና እንደነበራት ይረዳል። መኪናዋ ወደ ተሰራበት ጋራጅ ሄዶ ሲጠይቅም አሽሊ መኪናዋን ወደ ቀይ ቀለም እንዳስቀየረችና በስተጀርባ ላይ ያንን በካሜራ የታየው ልዩ ምልክት እንዳስለጠፈችበት መካኒኩ ይነግረዋል። ይህ ማለት ማጊን እያሳደደ ያለው መኪና የሟች የአሽሊ መኪና ነው። በድንገት ክሪስቲን ለማጊ ደውላ እያለቀሰች እናቷ ቤት ታማ እንዳለችና ልጆቹን ለአንድ ምሽት እንድትጠብቅላት ትለምናታለች። በዚህም አሪፍ ገንዘብ እንደምትከፍላት ታሳውቃታለች። ሃና ይህ ወጥመድ ሊሆን ይችላል ብላ ብታስጠንቅቃትም ማጊ ትሄዳለች። ማጊ መኖሪያ ቤቱ ስትደርስ ፍሬድሪክ በድንጋጤ ሲወጣ ታያዋለች። ፍሬድሪክ ሳያቅ ሃና ውጪ መኪና ውስጥ ሆና በሌሊት ትከተሏለች። መርማሪ ሃይሰን ስለ ቀይ መኪናው ሊያስጠነቅቃት ለሃና ቢደውልም ስልኩን አታነሳም። ሃና ፍሬድሪክን እስከ ጨለማ የገጠር መንገድ ትከተሏለች። በድንገት ግን የፍሬድሪክ መኪና ይሰወርባታል። ሃና መኪናውን እየፈለገች እያለ አንድ መኪና ከፍተኛ ብርሃን አብርቶ በፍጥነት መጥቶ በኃይል ይገጫታል። በመኖሪያ ቤቱ ውስጥ ማጊ መረጃን ለመሰብሰብ የባልና የሚስቱ ክፍል ውስጥ ስትገባ አንድ የተደበቀ ካሜራ ታገኛለች። በውስጡም እሷ ስትተኛና ልብስ ስትቀይር በድብቅ የተቀረጹ በመቶዎች የሚቆጠሩ ፎቶዎችን ታገኛለች። በዚህ መሃል ሃይሰን ስልክ ይደውልላታል። እየጮኸም ልጆቹን ይዛ እንድትወጣ ይነግራታል። አሽሊ የቀድሞ ሞግዚት እንደነበረችና ያ ቀይ መኪና የእሷ እንደነበር ፍሬድሪክ አሽሊን ገሎ መኪናዋን እንደሰረቀ ይነግራታል። በማግስቱ ጠዋት ማጊ ኮማ ውስጥ ባለችው የሃና አልጋ አጠገብ ሆስፒታል ውስጥ ትቀመጣለች። ሃይስ ፍትህ እንደሚያመጣላት ቃል ገብቶ ፍሬድሪክን ለመጠየቅ ይሄዳል። ፍሬድሪክ በቁጥጥር ስር ውሏል። ሃይስ ማስረጃውን ያቀርብለታል። አሽሊ ከተባረረች 2 ቀን በኋላ መገደሏልና ፍሬድሪክ ለሁለቱም ሴቶች ለአሽሊም ለማጊም አንድ አይነት ውድ ጌጣጌጥ እንደገዛላቸው ያሳየዋል። ፍሬድሪክ ግን ጠበቃው ካልመጣ ምንም አይነት ቃል እንደማይሰጥ ይናገራል። ጠበቃው ከመጣ በኋላ ቀጥተኛ ማስረጃ ባለመኖሩ ፍሬድሪክ በዋስ ይለቀቃል። ማጊ ከክሪስቲና የድንጋጤ ስልክ ጥሪ ይደርሳታል። ህይወታችንን አጠፋሹ እያለች ትጮህባታለች። ማጊ ፍሬድሪክ እስር ቤት እንዳለ አስባ ወደ መኖሪያ ቤቱ ስትሄድ ክሪስቲንን እያለቀሰች ታገኛታለች። ክሪስቲን እሷን ስትወቅስ ማጊ ስለተደበቁት ፎቶዎች ትነግራታለች። በዚህ መሃል ፍሬድሪክ ወደ መኖሪያ ቤቱ ይገባል። ክሪስቲናን ወደ ክፍሏ እንድትሄድ አዞ ማጊን ማነቅ ይጀምራል። ክሪስቲን ግን በድንገት መታ በአበባ ማስቀመጫ መታው ባሏን ትጥሏለች። ነገር ግን ወዲያውኑ ዞራ ማጊንም በኃይል መታ ራሷን እንድትስት ታደርጋለች። ማጊና ፍሬድሪክ ሲነቁ ሁለቱም ታስረዋል። ክሪስቲና ቢላ ይዛ አጠገባቸው ቆማለች። እውነቱን ሁሉ መናገር ትጀምራለች። ዋናዋ እቅድ አውጪና ገዳይ ራሷ ክሪስቲና ናት። በቆንጆዎቹ ሞግዚቶች በመቅናት ፍሬድሪክ መጀመሪያ አሽሊን ከስራ እንዲያባረር አድርጋ ነበር። ነገር ግን ባሏ አሁንም ለአሽሊ ያለውን አባዜና ፍላጎት ስታው ክሪስቲን ራሷ አሽሊን ገላ ቀብራታለች። ከዚያም መኪናዋን በመስረቅ ማጊን ስታሳድዳትና ስታስፈራራት የነበረችው ራሷ ክሪስቲን ናት። ፍሬድሪክ በዚህ መሃል እጆቹን ከገመዱ ፈቶ ክሪስቲናን ለመያዝ ይሞክራል። ነገር ግን እሷ በጉልበት በልጣ በቢላው ወግታ ተገለዋለች። እነሱ ሲታገሉ ማጊ ገመዱን ከወንበሩ እግር ጋር እያሻሸች ትፈቷለች። ክሪስቲን ወዲያውኑ ቢላውን ወደ ማጊ ስታዞር ማጊ በአቅራቢያው ያለውን ከባድ የስፖርት ብረት አንስታ በኃይል ትመታታለች። ክሪስቲን ራሷን ስታ ትወድቃለች። ልክ በዚህ ሰዓት መርማሪ ሃይሰን በሩን ሰብሮ ይገባል። ክሪስቲን በቁጥጥር ስር ውላ በካቴና ትወሰዳለች። የሟች የአሽሊ ቀይ መኪና በቤቱ የጀርባ ጋራጅ ውስጥ ተደብቆ ይገኛል። ከቤት ውጭ መርማሪው ሃይሰን ለማጊ ያለውን ፍቅር ሊነግራት ሲል ማጊ ስሜቱን ተረድታ ስማው ንግግሩን ታቋርጠዋለች። ከጥቂት ሳምንታት በኋላ ሃና ሙሉ በሙሉ አገግማ ከሆስፒታሉ ልትወጣ እንደሆነ በስልክ ለማጊ ትነግራታለች። ሌላ የስልክ ጥሪ ማጊ ከሌላ ባለሀብት ቤተሰብ በጣም ከፍተኛ ገንዘብ ያለው የሞግዚት ስራ ቢቀርብላትም አያታቸው እስከሚመጡ ድረስ የምትንከባከባቸው የፍሬድሪክ ልጆችን እያየች ለዘላለም የሞግዚትነት ስራዋን እንዳቆመች ትናገራለች። በበጋም ወደ ኮሌጅ ለመግባት ዝግጁ ሆና ታሪካችን እዚህ ላይ ያበቃል። ውድ ቤተሰቦቻችን
ሪቪው እንድናደርግላችሁ የምትፈልጉት ፊልም ካለ ኮመንት ላይ አሳውቁን። በቀጣይ ፊልም እስከምንገናኝ መልካም ጊዜ